السلام عليكم ورحمة الله وبركاته የቃይደቱ ኑራንያ ክፍል ሁለት ወይም ፓርት ሁለት ዛሬ እንጀምራለን ማለት ነው። ከመጀመራችን በፊት ይሄንን ቃይደቱ ኑራንያ ምናልባት ለመቅራት ፈልጋችሁ ከመስጊድም ሆነ ከስራ ምክንያት የራቃችሁ ሰዎች ይህንን ለእናንተ እንግዲህ እንዲመች አድርጌ እንትን እሰራዋለሁ ማለት ነው። ስለዚህ ይሄንንም ለእናንተ ጠቃሚ ነውና ምን ትሉታላችሁ? ያን ይሄንን ለመቅራት ምናልባት ስራ ይሆናል በስራ ስታርፉ ወይም ልተኙ ስትሉ ወይም ከእንቅልፋችሁ ከተነሳችሁ በኋላ ከ10 እስከ 15 ደቂቃ ነው፣ አላበዛውም። ያንን በየቀኑ ምን ትሉታላችሁ ታዩታላችሁ ማለት ነው። ሲቀጥልም የምትቀሩበት ጊዜ አይደለ? የምትቀሩበት ጊዜ ያን እንዳልኳችሁ ነው። ወይ ልተኙ ስትሉ ልታርፉ ስትሉ ብቻችሁ ሆናችሁበት ሰዓት ወይም ከእንቅልፋችሁ ከተነሳችሁ በኋላ ማለት ነው። ሁለተኛ ደግሞ ከፓርት ሁለት ከመጀመራችሁ በፊት ፓርት ቱን ወይም አደርሱን ሳኒ ከመግባታችሁ ፓርት ዋንን በራሳችሁ ትለማምዳላችሁ። እኔ ምንድነው ዳይሬክሽኑ ብቻ ነው የምሰጣችሁ እንዴት እንደሚነበብ እንጂ የሙሉውን ቪዲዮ በቂ አይደለም። የእናንተ እገዛ ያስፈልጋል ማለት ነው። እናንተ ትለማምዳላችሁ። ፊደሉ ጨርሳችሁ በጭንቅላት ማስቀመጥ አለባችሁ። ስለዚህ ወደ እንትኑ እንገባለን ማለት ነው። ወደ ፓርት ሁለት ከመግባታችን በፊት የክለሳ ጥያቄ ምን እንላለን ማለት ነው እናያለን ማለት ነው። የክለሳ ጥያቄ እናያለን ማለት ነው። እሱም መጀመሪያ ጠይቃችኋለሁ፣ ከዛ በኋላ እናንተ ምን ትሉታላችሁ ማለት ነው። ምን ትሉታላችሁ ማለት ነው። እናንተ ትመልሳላችሁ ማለት ነው። ከዛ ትንሽ ድረስ ጸጥላለሁ። ከዛ እና ምን ትሉታላችሁ ትመልሳላችሁ ማለት ነው። እሺ 30ውን ከተቀመጠላችሁ ይሄ ፊደል ምን ነበር ያልነው? ጎበዝ ቦድ እንደምትሉ ተስፋ አደርጋለሁ። ይሄ ፊደል ምን ነበር ያልነው? ይሄ ዳል። ይሄ ፊደል ምን ነበር ያልነው? ሀ። ይሄ ፊደል ምን ነበር ያልነው? ጂም። ይሄ ፊደል ምን ነበር ያልነው? ሚም። ይሄ ፊደልስ? ሲን። ይሄ ፊደልስ? ያ። ይሄስ? ቫል። ጎበዝ። ይሄኛውስ? ኦ። ይሄኛውስ? ቮ። ይሄስ? ሀ። ይሄኛውስ? ፋ። ጎበዝ። ይሄኛውስ? ፋ። ይችኛዋ ፊደልስ? ኑን። ዋው። እናንተ ቪዲዮ ፓውዝ ማለት ትችላላችሁ። ይሄኛውስ? ሀምዛ። ይሄስ? ሶድ። ይሄስ? ለእናንተ ተዋዋለሁ። ይሄስ? ለእናንተ ተዋዋለሁ። ይሄስ? ለእናንተ ተዋዋለሁ። ይሄስ? ሺን። ይሄስ? ለእናንተ ተዋዋለሁ። ይሄስ? ኦፍ። ይሄስ? ካፍ። ይሄስ? አይን። ይሄስ? ለእናንተ ተዋዋለሁ። ይሄስ? ለእናንተ ተዋዋለሁ። ይሄስ? ለእናንተ ተዋዋለሁ። ይሄስ? ለእናንተ ተዋዋለሁ። ስለዚህ ይችኛዋ ጋይን ናት። ስለዚህ እንደዚህ እያደረጋችሁ ምን ትላላችሁ ማለት ነው፣ ትለማመዳላችሁ ማለት ነው። ቀጣይ ሁለተኛው አደርሱ ሳኒ
ሁለተኛ ክፍል ወይም ሁለተኛ ትምህርት የምንማረው ሑሩፉ ፊደል ነው። እንዳደርሱ ላወልም ፊደል ናቸው። ምን አይነት ፊደል ናቸው? ሂጃኢ የአረብኛ ፊደል፣ አልሙረከባ በመጀመሪያው አልሙፍረዳ ነበር የተነጣጠሉ። አሁን ደግሞ አልሙረከባ የተነጣጠሉ። ሙረከብ ማለት የተያያዙ። የመጀመሪያው ሙፍረድ የተነጣጠሉ ነበር። አሁን ደግሞ ሙረከባ የተያያዙ። ሲያያዙ ደግሞ ቅርጻቸው ይቀይራል። ሰሞኑ ደግሞ እንዳትረሱ ብያቸው ነበረ። ነጥብ ላይ ትኩረት አድርጉ። አናታናቸውን ፊደሎቹን ያዟቸው። ከእግራቸው ተውና አናታናቸውን ፎከስ አድርጉ ብያቸው ነበር። ስለዚህ እናያለን ማለት ነው። መጀመሪያ በቀጥታ አነበዋለሁ፣ ከዛ ወደ ታች አነበዋለሁ፣ ከዛ አንዳንድ ጥያቄ እንጠያይቃለን ማለት ነው። አሊፍ ምልክት አድርግላችሁ። አሊፍ ላም አሊፍ ላም አሊፍ ባ አሊፍ ላም አሊፍ ላም ላም አሊፍ ላም ሐ ላም አሊፍ ባ ላም ባ ካፍ 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 ባ ካፍ ባ ካፍ አሊፍ ካፍ አሊፍ ባ ካፍታ ታ ካፍታ ባ ታ ሳ ኑን ያ ባ አሊፍ ኑን አሊፍ ታ አሊፍ ያ አሊፍ ሳ አሊፍ ባ ሲን ያ ሲን ኑን ሲን ታ ሲን ሳ ሲን ሳ ጂም ታ ሐ ኑን ኸ ያ ሐ ባ አሊፍ ባ ጂም ያ ሚም ባ ሚም ኑን ሚም ታ ሚም ሳ ሚም ባ ያ ያ ያ ኑን ያ ታ ያ ሳ ያ የቀለሙን እንትን እያላችሁ ማለት ነው። ኑን ባላም ታኑን ላም ባያላም ያታላም ሳሳላም ኑን ባኑን ካደረጋችሁ በኋላ ከዛ በኋላ እንደዚህ ከቀራችሁ በኋላ ተያያዘው ናቸው። አሊፍ ስንል ሰሞኑ አይተነዋል። ከዛ ቀዩዋ ላም በቆሮ አሊፍ ሲጨመሩ ላም አሊፍ፣ ከዛም እንደዛው ላም አሊፍ። እዚህ ደግሞ ባ ነጥቡን ትኩረት አድርጉ ብያቸዋለሁ። ባ አለ በአረንጓዴ፣ ከዛ በጥቁር አሊፍ ባ አሊፍ ይሆናል። አሊፉ በጥቁር ሆኖ ላሙ በቀይ ላም አሊፍ ላም ላም አሊፍ ላም ሐ። የቀዩች ከላይ የተቀመጠችው ላም ናት። ይሄኛው ደግሞ ከታች ያለው አረንጓዴው ሐ ላም ሐ ላም አሊፍ ብለናል። ከዛ ሶስት ናቸው እዚህ ጋር ባ አለ። ባ ከታች አንድ ነጥብ እንዳትረሱ። ባ አሊፍ ባ ላም ባ ትላላችሁ ማለት ነው። እቺ ደግሞ ኤስ ወይም 5 ቁጥር የምትመስለው ከዚህኛው የወጣች ምንድናት? ካፍ ናት። ከጠገቧ የነበረችው ካፍ ከዚህኛዋ ማለት ነው። ከዚህኛዋ ካፍ የወጣች ናት ማለት ነው። ስለዚህ
ይሄኛው ምንድነው? ካፍ ካፍ ባ ካፍ አሊፍ ሶስት ናቸው። እዚህ ጋር ባ እንዳትረሱ። አንድ ነጥብ ከታች የፈለገ ከለር ይቀያይር። ባ ካፍታ ታ ካፍታ ነጥቦቹን ትኩረት አድርጋላችሁ። ባ ታ ፋ ኑ ያ ባ አሊፍ ኑን አሊፍ ታ አሊፍ ያ አሊፍ ሳ አሊፍ ባ ሲን ያ ሲን ኑን ሲን ታ ሲን ሳ ሲን ሳ ጂም። ነጥቡን ከላይ ብቻ ነጥቡ ላይ ብቻ ትኩረት አድርጉ። የፈለገ አናታቸው ላይ ትኩረት ካደረጋችሁ ምንድነው ይቀላችኋል ማለት ነው። ታ ሐ ኑን ኸ ኑ አንድ ነጥብ ከላይ አለ። ኸ ያ ሐ ባ ጂም ያ ሚም እቺኛዋ አንድ ነጥብ ብቻ ከታች ካገኛችሁ ባ ከዛ እቺ ደግሞ ሚም ኑን ሚም እቺኛዋ ባ ሚም ብለናል። ኑን ሚም ታ ሚም ሳ ሚም። ይሄ ደግሞ አንድ ነጥብ ከታች ያለው ጥቁሩ ያ ነው። ባ ያ ይሄ ሁለት ነጥብ ከታች ያ ነው። ያ አንድ ነጥብ ከላይ ኑኑ ብለናል። ኑን ያ ታ ያ ሳ ያ ኑን ባላ እንዲያችሁ አንድ ነጥብ ከላይ ኑን ከታች ባ ሲሆን ኑን ባ ላም ታ ኑን ላም ባ ያ ላም ያ ታ ላም ሳ ላም ኑን ባ። ስለዚህ በቀጣዩ ጥያቄ መልክ አድርጌ ምን አቀርብላችኋለሁ ማለት ነው። በዚህ እናበቃለን። እናንተ ደግሞ ቃይዳውን ፒዲኤፉን አውርዳችሁ ይሁን ራሱን አፑን አውርዳችሁ እንትላላችሁ ትለማምዱታላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ በፓርት ምናለን እንቀጥላለን። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።